ዝውእቱ ጊዜ ባርኮት ወዝውእቱ። እሺ ሰላም ብያለሁ ቤተሰቦቼ። ይህ እንግዲህ ክፍል 15 ነው። እንግዲህ ምልክቱን በመጨረሻ በደንብ አብራራላችኋለሁ። እስከ መጨረሻው አብራችሁ ቆዩ። ይሄ በጣም ቀላሉ ዜማ ነው በነገራችን ላይ ምክንያቱም ተመሳሳይ ስለሆነ። እሺ እንዴት ነው የምለው? ዝውእቱ ጊዜ ባርኮት ወዝውእቱ ጊዜ ዕጣን ሮየ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ ዕጣን ይእቲ ማርያም ዕጣን ውእቱ እስመ ዘውስተ ከርሳ ዘይትሜአዝም ኩሉ ዕጣን ዘወለደቶ መጻዋርያንነ እፍረት ምዑዝ ኢየሱስ ክርስቶስ ንውንዝክር ሎቱ ወንገብር ትእዛዛቲሁ ከመ ይስረይ ለነ ኃጣውኢነ ተወ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ተውቦ ልቡና ለዳዊት ወጥበብ ለሰሎሞን ወቀነቅ ለሳሙኤል እስመ ውእቱ ዘይቀብ ነገሥተ ተውሆ መራሁት ለአቡነ ጴጥሮስ ወድንግልና ለዮሐንስ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተ ክርስቲያን እፍረት ምስት ይእቲ ማርያም እስመ ዘውስተ ከርሳ ዘይትለዓልም ኩሉ ዕጣን መጻ ወተሰገወ እምኔሃ ለማርያም ድንግል ለዘይት ሰምራብ ዋሰርገዋ ደብተራ ለማይደረ ፍቁር ወልዱ። እሺ እስከዚህ ነው። ቪዲዮ እንዳይረዝም ቀጣዩን በቀጣይ ክፍል በክፍል 16 እሰራዋለሁ ማለት ነው። ይህ ክፍል 15 ነው። እንግዲህ እንደምታዩት እንትኑን እንዴት ነው? ለምሳሌ ዝውእቱ ሲል ዕጣን ይእቲ ማለት ነው። ዕጣ ቲ ማለት ዕጣን ይእቲ ማለት ነው። ጊዜ ባርኮት ጊዜ ባ ሲል እንደምታዩት ባላይ ምን አለች? ደረታለች። ጊዜ ባርኮት አንብር ወዝውእቱ ይረክብ ሞገሰ የምትለዋ አጨራርሱ ግን ሃሌ ኩሉ ብለን ኩሉ ተገብራ ላይ ሊን ተምረናል። ይረክብ ሞገሰ ዕጣኒት የሚለው እንግዲህ እንወጥ ከዚያ ጊዜ ዕጣን ሩይ ጊዜ ዕጣን በመንፈስ ይሐውር በመንፈስ ማለት ነው። ዕጣን ጣለ ያለች ትፋ ማለት ነው። ሩይ አንትሙ ማለት ነው። አንተሙ ማለት ነውና ቁርጥ አለች አብራ ማለት ነው። ጊዜ ሰብሖቱ ለመድኃኒነ ጊዜ ሰብሖቱ ይረክብ ሞገሰ ለመድኃኒነ ሃሌ ማለት ነው። መፍቀሬ ሰብ ክርስቶስ። አሁን እንግዲህ ይሄ በስርዓተ ቅዳሴዋ በትንሽዬዋ ስርዓተ ቅዳሴ እንደ ጀማሪም አጠቃላይ ተሰጥቶ ለመማር ለዲያቆናት ይሄ በቂ ነው። እንደምታዩት እኔ እያስተማርኳችሁ ያለ ደረቡን ሁሉ እንግዲህ ያንን እየተለማመዳችሁ በጣም ወስጥ አጋብ ይሄን ማለት በነጠላው ድርም ማለት ለአንድ ዜማ ተጨማሪ ምልክት ሌላ ውክልና ተሰጥቶት
በሌላ ዜማ ደግሞ ማዜም ማለት ነው። ስለዚህ እሱ አያሳስባቸው መጽሐፉ ላይ አለ አይደለ ላይና ታች አለ አይደለ በዚያች ብቻ በታችኛው ምልክት ማለት ነው ምን ሄደው የማስረዳቸው ምልክት ብቻ በቂያችን ነው ለማለት ነው። ወዝውቱ አሁን ዝውቱ ሲል ዕጣኒቲ ጊዜ ባርኮት ወዝውቱ ይረክም ሞገስ ማለት ነው። ጊዜ ዕጣን ይሄ በመንፈስ ህሩይ አንትሙ ጊዜ ሰብሖቱ ለመድኃኒነ ይረክም ሞገስ ተደገመ ይላል። በቃ እዚህ ጋር በነገራችን ላይ ዝውቱ ላይ የመጀመሪያው ብቻ ነው፣ ሌላ ምልክት የለም፣ አዲስ ምልክት። አሁን ዕጣኒቲ ያለ ይረክም ሞገስ ሀል ያለ ከዚያ ጊዜ ዕጣን ሲል ፈ በመንፈስ አለ፣ ህሩይ ሲል አንትሙ አለ፣ ሌላ ምልክት የለም። በቃ ወደ ፊት ምናልባት ትንሽ አንድ ሁለት ምልክቶች ሊኖሩ ይችላሉ አዲስ። ስለዚህ ተመሳሳይ ነው። አሁን እናመሳስል። ዝውቱ ጊዜ ባርኮት ወዝውቱ ይህን የተመረነው ለምሳሌ ወዝውቱ ዕጣኒቲ ላይ ነው። ዕጣኒቲ ራይ ነው ራሱ ስራይ ምልክት ማለት ነው። ዕጣኒቲ ከዚህ በኋላ እንደ ምልክት ሆኖ ያገለግላል። የት ጋር አግኝተነዋል? ለምሳሌ ዝውቱ ላይ ይዩት፣ ዕጣኒት ይላል። ዕጣኒት ማርያም ዕጣን ላይ ሁለት ጭረት አድርጎበታል። ዕጣን ውእቱ ሃሌ እስመ ዘውስተ ከርሳ በመንፈስ ተደገመ። የት ጋር አግኝተነዋል? ጊዜ ዕጣን ይኸው ህሩይ ወደ ላይ ስትመለሱ ማለት ነው በመንፈስ የሚለው ዘይት ሚያዝ አንትሙ ተደገመ። ዘይት ሚያዝ ህሩይ የሚለው ማለት ነው። ኩሉ ንህ ማለት ከመንህ ማለት ነው። ዕጣን ለጊዜ ዝናም ሀሌን አሁን ኩሉ ላይ ተምረናል። ይችን ደግሞ ለጊዜ ዝናምን ደግሞ ሃሌሉያ መቦ ላይ ተምረናል። ዘወለደቶ ሃሌ መጻዋዳንና አነበብኩት። ለምን አነበብኩት? አንበር ስለሆነ ማለት ነው። አንበር ነው። ፍረት ምዑዝ ዕጣቲ ተደገመ። ዕጣኒቲ ኢየሱስ ክርስቶስ ሰራ ሰንበተ ማለት ነው። ንውን ሮ በደሮ ንውን ኩሉ ዘገብራ ላይ ተምረናታል ይችን ማለት ነው። ይበል የሚለው ላይ ማለት ነው። ፈላሲ ዘገባ ስን ይበል አለው ላይ እንደዚያ ንውንስ ክሎቱ ወንቀብ ተደገመ። ወንቀብ ሄታ ወስቴታ ማለት ነው። ወንቀብ በደሮ ማለት ነው። ወንቀብ ተደገመ። ትእዛዛቲሁ ትእዛዝ ሲል ከመንብ የሚለውን ለማመልከት ትእዛዛቲሁ ንህ ማለት ከመንብ ትእዛዛቲሁ ተደገመ። ለጊዜ ዝናም ከመ ይትራይ ለነ ኃጣውኢነ ብፁዕ አንተ ዮሐንስ ማለት ነው። ተወ ምሕረት ለሚካኤል ዕጣቲ ተደጋጋሚ ስለሆነ ባልፈው ይሻላል። ምንም አዲስ ነገር ስለሌለ ማለት ነው። አዲስ ምልክት ያለ ተወ ምሕረት እሺ እያልኩት ልጅ ከማልፈው ዕጣኒቲ ማለት ነው። ለሚካኤል ወብስራት ሃሌ ወብስራት ወላይ ጭረት ወብስራት ሃሌ ለገብርኤል አንትሙ ተደገመች። ወሀብተ ሰማያት ሃሌ ለማርያም ድንግል እያለ ተወ ልቡና ለነዳይ ለማለቴ ለዱያናው ብዬ ይሄንን ለዱያናው ብዬ አስተምሬያለሁ በሌላ እንትን ላይ ማለት ነው። ለዳዊት ሲል ደረታልስ ወጥበብ ሃሌ ማለት ነው። ለሰሎሞን ትንሽ ጭረት ሰሎሞን አንት ወቀርነ ቅብል ይኸው በደሮ አያችኋት ተመልሳ መጣች። ወቀርነ ቅብል ሳሙኤል ብር ይሰብር ይችናት አዲስ ምልክት ያለች ለሳሙኤል ይሰብር በሌላ አስተምሬዋለሁ። ይሄንን ሰራዊት ላይ ምን ላይ አስተምሬዋለሁ። እስመ ውእቱ ሃሌ ይኸው ዘይቀብ ነገስተ ከዚያ ተወ መራውታውን እንዴት ላዚም ዕጣኒቲ ነው አለ ካዚምቡት እዚህ ጋር ተወ መራውት ይኸው ዕጣኒቲ ለአቡነ ሰራ ይሄንንም
በላይ አስተምሬዋለሁ ወደኋላ ማለት ነው። አሁን ስለዚህ ብታስተያዩትም ለአቡነ ጴጥሮስ አነበብኩት። ጴ ላይ ትንሽ ይዘት ስላለች ጴጥሮስ ወድንግልና ለዮሐንስ አንትሙ ይኸው ለሰሎሞን እንዳለው ማለት ነው። ወመልእክት ይኸው በደሮ ተመለሰች። ወመልእክት በደሮ ወቀርነ ቅብ እንዳለው ማለት ነው። ተመስ ለአቡነ ጳውሎስ ብር ተደገመ ይሰብር ለሳሙኤል እንዳለው ማለት ነው። እስመ ውእቱ ሃሌ ማለት ነው። እስመ ውእቱ ብርሃና ለቤተ ክርስቲያን ከዚያ መፍራት ምስት ጣኒቲ ይእቲ ፍራት ምስት ይእቲ ሃሌ ማርያም እስመ ውስተ ከርሳ በመንፈስ በኋላ ብዬ ዘይትሌ አንተሙ ተደገመ ዘይትሌ አልን። ዜማው ለምን ተመሳሳይ ሆነ ካላችሁ ምልክቱ ተመሳሳይ እስከሆነ ድረስ ዜማው አይለወጥም። በቃ እምኩሉ ዕጣን እምኩሉ ከመንብ መጻ ሃሌ ወተሰገው ምንያ እያለ ምንም ቀላል ነው። አሁን እዚህ ጋር ምንም የተለየ ነገር ስለሌለ ቪዲዮ እንዳይረዝምባችሁ ከዚህ በኋላ ያለውን እንግዲህ ለማርያም ድንግል ንጽሕት ብዬ ሰምራ ብዬ ወደዚያ በክፍል 15 አቀርብላችኋለሁ። ወስብሐት ለእግዚአብሔር። ቪዲዮውን ላይክ አድርጉት።